አእምሯችሁ ሲፈጠረው ለፍርሃት አልተፈጠረም። አእምሯችሁን እግዚአብሔር ሲፈጥረው የፍርሃት ዕቃ እንዲሆን አልፈጠረም። ይሄ የተፈጠረው ለምንድን ነው? ለውሃ ነው። እኛ ሀገር ግን ኢትዮጵያ ለምን እንጠቀምበታለን? ጋዝ እንጠቀምበታለን። ለዘይት አልተፈጠረም። This is just made for water. Your mind የተፈጠረው ለእግዚአብሔር ብቻ ነው። ለፍርሃት አልተፈጠረም። ለድንጋጤ አልተፈጠረም። የድንጋጤ ዕቃ እንዲሆን ልባችን አልተፈጠረም። የጭንቀት ዕቃ እንዲሆን ልባችን አልተፈጠረም። ልባችሁ ላይ ፍርሃት ሲሰማችሁ ውሃ ዕቃነታችሁን ለምን እየወሰደበት ነው? ዘይት እየገባ ነው። በኢየሱስም ይነቀል። ድንግጥ የምትሉ ፍርሃት ጭንቅ የሚላችሁ አእምሯችሁ ለነገር አልተፈጠረም። አእምሯችን ጥላቻን ኢምብሬስ ለማድረግ አልተፈጠረም። አእምሯችን የተፈጠረው የመረዳት ባለጠግነትን እንዲይዝ። አእምሯችን ለትዕቢት አልተፈጠረም። ትዕቢትን አኮሞዴት እንዲያደርግ አእምሯችን እብሪትን እንዲሸከም አልተፈጠረም። አእምሯችንን እግዚአብሔር ሲፈጥረው እርሱን እንድንወድና በመረዳት ባለጠግነት ወደሚገኙ ወደ ክርስቶስ ሙላት ልክ እንድንደርስበት ነው። ለዚህ ነው አእምሯችን አስፈላጊ ስለሆነና አሁን ግን እየጠቀመን ስላልሆነ ጠላታችን ስለሆነብን ጌታ እንደዚህ አለን፣ በልባችሁ መታደስ በአእምሯችሁ መታደስ ተለወጡ፣ ይህንን ዓለም ምን አትበሉ አትምሰሉ። ባይፈልገው ኖሮ እግዚአብሔር ያስቀምጠው ነበር። ያስፈልጋል አእምሯችሁ። listen this, your mind either your greatest enemy or your best friend። አእምሯችሁ የመጨረሻ ክፉ ጠላታችሁ ይሆንባችኋል። ከሰራችሁበት ደግሞ ቤስት ፍሬንዳችሁ ጥሩ ወዳጃችሁ ይሆንላችሁ። ችግር በምድር ላይ አለ አይደል? ግን በችግር መካከል ሳይረበሹ የሚኖሩ የቆሬ ልጆች አሉ። ምድር ብትነዋወጥ ተራሮች ወደ ባህር ልብ ቢወሰዱ እኛ ምን አንልም። አእምሯችን ለፍርሃት የሚባል ፓኬጅ የለውም። አእምሯችን ትልቁን እግዚአብሔርን ብቻ ነው የሚያውቅ። ደግሞ ዘሴም ችግር አይደለም። ትንሽዬ ችግር ሲነካቸው ደግሞ ቅልጥልጥ ፍርጥረት ድንግጥ ብርትት ምናምን የሚሉ ደግሞ የሚሉ ሰዎች አሉ። ዲስ አር ማይንዳቸው ጠላት የሆነ አእምሯቸውን ወዳጅ ያደረጉ ሰዎች እኛ አንፈራም። ፍርሃት የሚፈጠር አእምሯችን ውስጥ ዕቃችን ለፍርሃት ዕቃ አይደለም። ጭንቀት ዕቃ አይደለም። ለትዕቢት ዕቃ አይደለም። ለርኩሰት ዕቃ አይደለም። ለኃጢአት ዕቃ አይደለም። አምላካችን እግዚአብሔር ብቻ ነው። በጃፓን ዲክሽነሪ ውስጥ ሄዳችሁ ስትመለከቱ ችግር የሚባለውን ነገር እድል ብለው ተረጎሙት። እኛ ከዚህ በኋላ ችግር የሚባለውን ቃል ከዲክሽነሪያችን እናወጣለን። ከዲክሽነሪያችን ማውጣት ብቻ አይደለም፣ ከጀነሬሽን ውስጥ ችግር የሚባለውን ቃል እናወጣና በምን እንተካለን አሉ? በእድል አሉ። ስለዚህ ልጆቻቸው ኤቭሪ ቻሌንጅ ሲገጥማቸው እድል እንዳገኘ ሰው፣ ሎተሪ እንደወጣለ ሰው እውቀታቸውን ማኒፌስት የሚያደርጉበት የሚመራመሩበት ፕላትፎርም እንደሆነ ተረዱት። እግዚአብሔር በዚህ መንፈስ ይባርከን። ደብል አይደንቲቲ እንደሆነ የምታውቁ ልብህ ውስጥ ፍርሃት እያለ አፍነው አልፈራም። ልባቸው ውስጥ ብዙ ሰዎች እግዚአብሔር ይባርከኛል፣ ልባቸው ውስጥ ግን ስቲል የድህነት ኮንሽስነስ ነው ያላቸው ሰዎች። አልፈራም ይላሉ። ከእምነት ወደ እምነት፣ ከክብር ወደ ክብር፣ ከኃይል ወደ ኃይል ይላሉ። ልክ እኮ ነው፣ ስህተት የለው። ኮንፌሽናችሁን ብቻ ሳይሆን ልባችሁ አእምሯችሁ የተያዘበትን ያንን ፓኬጅ እግዚአብሔር ያያል። በኢየሱስም ዛሬ ልብ ይለወጥ። ስለዚህ ነው ክፉ ሰው በደለኛም ሐሳቡን ምን ያድርግ? ይተው፣ ወደ እግዚአብሔር ምን ይበል? ይመለስ። አእምሮን ያስተካክልና የእግዚአብሔር የክብር ዕቃ ይሁን፣ የእምነት ዕቃ ይሁን፣ የጽድቅ ዕቃ ይሁን። አትፍሩ 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 ተብሎ ተነግሮናል ተብሎ ማን ይሄ ሁሉ ይነገራል። ሰው ግን ስቲል ምን እያደረገ ነው? እየፈራ። የቆሬ ልጆች ግን ምድር ብትነዋወጥ እኛ ግን ምን አለነ? አንፈራም። ለምን? our mind alive with the universal mind which is God። አእምሯችን እግዚአብሔር ተራሮች ቢንቀ እንደማይፈራው አእምሯችን አሁን ከእግዚአብሔር ጋር ከዚያ በመረዳት ከሚገኙ ከእግዚአብሔር ባለጸግነት ከሚገኙ ከእግዚአብሔር ጋር ሆኖልናል። ስለዚህ ወደ ተራሮች ወደ ምድር ወደ ባህር ልብ ቢገቡ አይ ዶንት ኬር አልፈራም። የምንሰብካቸው እነ ዳንኤል፣ የምንሰብካቸው የእምነት አባቶች፣ የምንሰብካቸው እነዚህ ሁሉ ሰዎች ችግር ያልገጠማቸው አይደለም። አእምሯቸውን ወዳጃቸው ያረጉ ናቸው። በኢየሱስም አእምሯችሁ ጠላት ከሚሆንበት ክልል ወጥቶ ዛሬ ወዳጃችሁ እንዲሆን በኢየሱስም መርኳል። አንዳንድ ሰው አእምሮ ግትር ነው። የምን ዕቃ ሆኗል? የዛ ሰው የአእምሮ የግትርነት ዕቃ ሆኗል። our mind created for love። እግዚአብሔር አምላክን በፍጹም ልብህ በፍጹም ማይንድህ ምን በል ውደድ። አእምሯችሁ እግዚአብሔርን ይወደዋል። ስሜታችን አይደለም፣ our mind። እግዚአብሔር ይሄንን ጥበብ ጌታ ኢየሱስ ክርስቶስ እንዴት ምድር ላይ ተጠቀመበት? እንዴት ተጠቀመበት? ለገጠሙ ችግሮች ሳይፈራ ሳይደነግጥ አምላክ ነው እንዳትሉ። ብዙ ሰው ኢየሱስን ምሳሌ ስናደርግ ፍለጋውን ትቶላችሁ ሄዳል የተባለው እሱን ስለሆነ እሱን ነው የምንመስለው። ልክ ግን እሱን ስናነሳ እሱማ አምላክ ስለሆነ ነው ይላሉ።
አምላክ ስለሆነ ብቻ የምታምኑ ከሆነ ሙስሊምም አይደላችሁም እናንተ እንኳን ክርስቲያን ማለት ነው። ኢየሱስ ክርስቶስን የምናመልከው ፍጹም አምላክ ፍጹም ምንድነው? ሰው ነው። ከኃጢአት በስተቀር እንደኔና እንደናንተ የህይወት ውጣ ውረዳዎችን ምን ብሎታል? ገጥመውታል። ለምን ግን አልደነገጠም? ለምን አልፈራ? ለምን አልተጨነቀም? ሲሰድቡት መልሶ አልተሳደበም። ሲያሳድዱ መልሶ አላሳደዳቸው። አረ ለመጽሐፍ ቅዱስ ምን በጽድቅ ለሚፈርደው ለአምላኩ ለአባቱ አሳልፎ ሰጠ። ምንድን ነበር የጌታችን ኢየሱስ ክርስቶስ ጥበብ ብላችሁ ብትጠይቁኝ፣ ይሄን ሌላ ጊዜ በሰፊው ነግራችኋለሁ። ብትጠይቁ ጌታችን ኢየሱስ ክርስቶስ ከሰው ልጆች ሁሉ ይልቅ ጥበበኛ የሆነበት ነገር ምንድነው? መለኮታዊ ቴክኖሎጂን መጠቀሙ ነው። ግን እግዚአብሔር ዓላማ ስላለው ምድር ላይ ነው የምፈልገው፣ ምድርን ጨውና ብርሃን እንድትሆን ነው የምፈልገው፣ እኔ ጋር እንድትቆይ አልፈልግም፣ ይዘህ ሂድ ብሎ ቴክኖሎጂውን ቢሰጥህ ፊዚካል ነገር ከዛ የረቀቀ ማንም የማይዝ የትም ቦታ ላይ እየነዳ መሄድና መምጣት ትችላለህ። እየሰራ መሄድና መምጣት ትችላለህ። እግዚአብሔር የሆነ ሪቹዋል አለ። ግራዋ ታጥባችሁ ዕጣን አጨሳችሁ እንትን ልብስ ለብሳችኋል አለ። ኤኒዌር ኤኒ ታይም። የጻድቃን ጥበብ ምንድነው? መጸለያቸው። በጸሎት ወደ ማን መሄዳቸው ነው? ወደ እግዚአብሔር መሄዳቸው። ምክንያቱም እነሱ ማይንዳቸው ሴት የተደረገው ለዚህ ነው። አወር ሎርድ ጂሰስ አንተ ኢየሱስ ክርስቶስ በማለዳ ተነስቶ መጀመሪያ ጸሎት ሆነ። አንተ ማነህ? ለየትኛው በሽታው ጸልይ፣ ለየትኛው እዳው ጸልይ፣ ለየትኛው እንጀራ ፍለጋ ቀኔን ባርክልኝ፣ ስራዬን አሰማራኝ፣ ለየትኛው በማለዳ ይላል። this is the technology። ፈሪሳውያን፣ ሰዱቃውያን፣ ሌሎች ያላመጡን ያልሰጡን ቴክኖሎጂ ኢየሱስ በተግባሩ በህይወቱ በትምህርቱ ያደረገው ቴክኖሎጂ ወደ አብ መሄድ ነው። እንቅልፍ ጠግበህ ስትነሳ ካልኩሌት አድርገህ ለስራ ነው የምትነሳው። ኢየሱስ ለስራ አይደለም የተነሳው፣ ትልቁን ስራ ሊሰራ ነው። which is seeing the face of the Father። ማለዳ ተነስቶ ገና ሌሊት ሳለ ወጣ ወደ ምድረ በዳም። ከኔ ጋር ናችሁ? አገኛችሁት? ወደ ምድረ በዳም ሄዶ በዚያ ምን አደረገ? ጸለየ። መጽሐፍ ቅዱስ እዚህ ማርቆስ ላይ ስታነቡ በምድረ በዳ ቁጥር 12 እና 13 እናንብቡ ላሳያችሁ። ቁጥር 12 ወዲያውም ከጥምቀት ማለት ነው። ተመልከቱ። በመንፈስ ወደ ምድረ በዳ አወጣ። የተወሰደው በምድረ በዳም ከሰይጣን እየተፈተነ 40 ቀን ሰነበተ። ከዛስ ከአራዊትም ጋር ነበረ። ቁጥር 12 እና 13 40 ቀን ይጸልይ ነበር። አራዊቶች እኮ መጥተዋል። የተገኘ ስጋ መስሏቸው። ምድረ በዳ ነው፣ የተራበ አራዊት ነው። እንደ አዳም ውድቀት ያልነካቸው ኃጢአት ያልነካቸው የምድር እንስሶች አይደሉም። ከውድቀት በኋላ የነበሩ ስማቸው ራሱ እንስሳ አይደለም፣ አራዊት ነው ያለው መጽሐፍ። the beasts ይላል። ቦጫቂ ገንጣይ ነካሾችን መርዘኞች ናቸው። but they couldn't touch the same key የተቀመጠ the same God እያመለክ the difference the way you play it the way you have a fellowship with him different። ኢየሱስ ክርስቶስ ጸሎት የሚባለው ፈሪሳዊ ያውቃል፣ ሰዱቃዊ ያውቃል። ስለዚህ እየጸለየ አራዊት መጥቶ ሊበላው አልቻለም። why evil cannot penetrate the divine protection when you pray። ስንጸልይ ስትጸልዩ እግዚአብሔር መለኮታዊ ጥበቃውን እላችሁ ላይ ያደርጋል። ሰይጣን እየመጣ ይሄዳል፣ አያገኛችሁም። እግዚአብሔር በጸሎት መንፈስ ይባርካችሁ። ኮድ ነው የምነግራችሁ፣ ሲስተም ነው የምነግራችሁ። ሪሊጅን ጸሎትን ሪቹዋል አድርጎባቸዋል። አዲስ ኪዳን መጽሐፍ ቅዱሳችን የእግዚአብሔር ቴክኖሎጂ ነው። ስለዚህ ኢየሱስ እንደዚህ አለን፣ ሳታቋርጡ ምን በሉ ጸልዩ፣ ሳትታክቱ ምን በሉ ጸልዩ። ሐዋርያቱ ምን አሉ? ሳታቋርጡ ጸልዩ አሉ። የኛ ትልቁ ስራ ምንድነው አሉ? ትልቁን ቴክኖሎጂ መጠቀም ነው። እኛ ግን ለቃሉና ለጸሎት እንተጋለን። እነ ኤልያስ ምን ያደርጉ ነበር? የሚጸልዩ ነበር። ጻድቃን ከዚህ በፊት ነግራችኋለሁ። የጻድቅ ሰው ጸሎት የተባለው ጻድቃን የተገናኘው ከምን ጋራ ነው? ከጸሎት ጋር። እስቲ ጸልያለሁ በሉ። ቴክኖሎጂ ነው። እስላም ይጸልያል። who cares? ኢየሱስ ከማይጸልዩ አንድ አገልጋይ አልሆነም። እግዚአብሔር በዚህ መንፈስ ይባርካችሁ። he was the solution። መፍትሄ ሰጪ ነበር። የሚጸልዩ ሰዎች ነበሩ። ብዙ አገልጋዮች እኮ ቅዱሳን አሉ፣ ከማይጸልዩ ምድብ ነው የሚመደቡት። ጌታ ኢየሱስ ክርስቶስ መጣና ከማይጸልዩት ፈሪሳውያንና ሰዱቃውያን ምድብ አይደለም የሆነው፣ የሚጸልይ ሰው ሆነ። አንተ ኢየሱስ ይሄን ተጠቅሞበት መጠቀም ካቃተ ሌላ ጥበብ አንነግርም። ሰማይ ላይ የተቀመጠ ብዙ ዕውቀትና መዝገብ መንፈስ ክልል ላይ አለ። በኢየሱስ ክርስቶስም በጸሎት ሄዳችሁ የምታመጡበት ጸጋ ይብዛላችሁ። ከሞን ክርስቲያን ላይ ጌታችን ኢየሱስ ሐዋርያትን ተመልከቱ። የኛ ህዝብ ምንድነው የለመደው? አሁን መጸለይ ሳይሆን ማለት ቴክኖሎጂው ቆሞ እነ ናቡከደነጾር ከናንተ በላይ ተረድተውታል። እነ ናቡከደነጾር ህልም አይቶ ህልሙም ጠፋበት፣ ፍቺውም ጠፋበት።
ከዛ አማልክቱ አማካሪዎቹን በነገራችን ላይ አማልክት ማለት በዛ አማካሪ ማለት ጠንቋይ ነው ብዬ ነግራቸዋል። ጥበበኞች የሚባሉት ከመናፍስት ዓለም የተላኩ መናፍስቱን ዓለም የመንፈስን ዓለም የሚረዱ ናቸው። መጣና ህልሜንም ፍቼንም ምን በሉ አላቸው አምጡ። አረኛ አንችልም። እንዴት ነው ማችለው? እንዴት ነው ማችል? ጥበብህ እኮ ከዚህ እኔ ከምመራበት ጥበብ ይለያል። ገብተ መንፈስ ዓለም ውስጥ የታየውን ህልምም ፍቹንም ማምጣት ትችላለህ አለ። አላመጣ እገልሃለሁ አለ። ጥበብ የተሰጠህ ጥበብ እኮ እሱ ነው። ሰይጣን የሰጠ ጥበብ ምንድነው? መንፈስ ላይ ገብተ ህልሙን ሀክ አድርገህ ትርጓሜው ነው ህልሙንም ማምጣት ነው ያለብን። ትችላለህ። ካላመጣ ይሄ ታዲያ ምን አማካሪነት? ይሄን ካላመጣ ፖለቲካ ስትራቴጂ አይደለም የሚሰጡት። መንፈስ ዓለም ነው የሚያነበው፣ መናፍስቱ ዓለም ጠንቋዩ ምናምን። ከዛ እነ ዳንኤል መጡ ሰሙና፣ ታሪኩን ስለምታውቁ ማለት አይደለ? እነ ዳንኤል መጡ። ንጉሡ ይሄንን አያድርግ፣ አይግደል፣ ሰው ደም በእጁ አይገኝ፣ 3 ቀን ስጠን፣ እኔና ባልንጀሮቼ እንጸልያለን፣ ሚስጥርን የሚገልጥ በሰማይ ምን እናደርጋለን በሉልኝ እስቲ። ምን እናደርጋለን? እንዴት ገብተው ሀክ አደረጉ ህልሙን? they use that technology, they transcend ረጉ በጸሎት ሄዱ ወደ እግዚአብሔር፣ ወደ ንጉሳቸው፣ ወደ አዳኛችን ወደ ጌታችን ሄዱና አባቶ ምንድነው ለዚህ ሰው ያሳየው ህልም አሉት። እግዚአብሔርም ለዳንኤልና ለጓደኞቹ ገለጠላቸው። ጥበብ፣ ዕውቀት፣ ዓለማትን የሚመራ ነገር እግዚአብሔር ዘንድ አለ። እግዚአብሔር የጸሎት መንፈስ ይስጣቸው።